የመንፈስ ቅዱስ ጥምቀት። ብዙ ሰው ጥያቄ የሚፈጥርበት ነገር በመንፈስ ቅዱስ እንዴት ሰው ሊጠመቅ ይችላል? ወይንም ደግሞ በመንፈስ ቅዱስ የተጠመቁ ሰዎች በላያቸው ላይ የሚያሳዩት ምልክት ምንድን ነው? በመጀመሪያ በመንፈስ ቅዱስ ስንጠመቅ የሚከተለው ሁኔታ በሕይወታችን ይፈጸማል። መጽሐፍ ቅዱስ ሲናገር በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። የሐዋርያት ሥራ ምዕራፍ 2 ቁጥር 4። መጽሐፍ እንደሚናገረው ድንገት እንደሚነጥቅ አውሎ ንፋስ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 2። የተከፋፈሉ የእሳት ልሳኖች ተመስሎ መንፈስ ቅዱስ ወረደባቸው። ልባቸው በደስታ ተሞላ። ለመናገር አፋቸውንም ሲከፍቱ መንፈስ ቅዱስ ከዚያ በፊት የማያውቁት ቋንቋ ሰጣቸው። እኛ የምንቀበለው እነርሱ የተቀበሉትን መንፈስ ከሆነ ውጤቱም ልክ እንደነርሱ መሆን አለበት። በመንፈስ የሚያጠምቀው ኢየሱስ አልተለወጠም። የአሰራር መንገዱም አልተለወጠም። በእግዚአብሔር መንግሥት ውስጥ የቅጂዎች ቅጂ አይደለም። የመጀመሪያውን ልምምድ የመጀመሪያው ከሆነው ጌታ እንቀበላለን። የመጀመሪያውም ኢየሱስ ክርስቶስ ራሱ ስለሆነ መጽሐፍ ቅዱስ ሲናገር ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳናት ሲናገሩ እግዚአብሔርም ሲያከብሩ ሰምተዋቸዋልና። የሐዋርያት ሥራ ምዕራፍ 10 ከቁጥር 45 እስከ 46። በልሳን መናገር የመንፈስ ቅዱስ ጥምቀት ማስረጃ እንደሆነ ነበረ ሐዋርያው ጳውሎስ የተረዳው። አስማተኛው ሲሞንም ይህን አየ። ያየውም መንፈስ ቅዱስ በመለኮታዊ ሁኔታ ራሱን ሲገልጽ ለመሆኑ ጥርጥር የለውም። የሐዋርያት ሥራ ምዕራፍ 8 ከቁጥር 17 እስከ 19። ጳውሎስ ራሱ በመንፈስ ቅዱስ ተጠምቋል። የሐዋርያት ሥራ ምዕራፍ 9 ቁጥር 17። በልሳን ይናገር እንደነበረውም ገልጿል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 18። በሌላ ስፍራም ተመሳሳይ ሁኔታ መታየቱ ተገልጿል። ሐዋርያት ሥራ ምዕራፍ 11 ቁጥር 17። እንዲሁም ሐዋርያት ሥራ ምዕራፍ 13 ከቁጥር 52። ተጨማሪ በሌላ ስፍራም ሐዋርያት ሥራ ምዕራፍ 19 ከቁጥር 6 ጀምሮ። በጴንጤቆስጤ ዕለት ስለተፈጸመው ሁኔታ ጴጥሮስ ከነቢዩ ኢዩኤል በመጥቀስ ማብራሪያ ሰጠ። ሐዋርያት ሥራ ምዕራፍ 2 ከ17 እስከ 19። ሰዎች ትንቢት እንደሚናገሩ ኢዩኤል አመልክቶ ነበረ። ሰዎች በልሳን ሲናገሩ ሁኔታው የኢዩኤል ትንቢት ፍጻሜ እንደሆነ በነቢዩ ኢዩኤል የተባለው ይህ ነው። ሐዋርያት ሥራ ምዕራፍ 2 ከቁጥር 16 ጀምሮ ታገኙታላችሁ። በነቢዩ ኢዩኤል የተባለው ይህ ነው በማለት አመለከተ። በልሳን መናገር ሲተረጎም ትንቢት ይሆናል። ለወንጌል አገልግሎት ስንሰማራ መንፈስ ቅዱስ በውስጣችን መሆኑን እንድንታመን እግዚአብሔር ከዚህ የተሻለ ምን ምልክት ሊሰጠን ይችላል? እንደ ሐዋርያው ጳውሎስ ሁሉ አንዳንዴ በፍርሃትና በድካም ልንሆን እንችላለን። መንፈስ ቅዱስ ግን ዋስትናችን ነው። ያለምንም ዋስትና መጸለይ ይቻላል። ዛሬ ሲፈጸም የምናስተውለውም ይህንኑ ነው። አስደናቂ ስጦታ በልሳን መጸለይ ለእግዚአብሔር ምስጢርን መናገር እንደሆነ ጳውሎስ ያመለክታል። ልሳን ሰይጣንን ሊያስተውለው የማይቻለው ብቸኛ ቋንቋ ነው። የመንፈስ ቅዱስን ቋንቋ አንዷን ፊደል እንኳ መረዳት ስለማይሆንለት ግራ የሚያጋባን ሰይጣን ከሰማያዊ ዙፋን ጋር የሚያገናኘንን የመንፈስ ቅዱስ የምስጢር ቋንቋ ወይም ኮድ ሊጠልፍ አይቻለውም። ስለ መንፈስ ቅዱስ ስንጸልይ መንፈስ ቅዱስ ራሱ ግን ጠቅላላ ሁለንተናችንን ማለትም መንፈሳችንን፣ ነፍሳችንን፣ አእምሯችንን፣ አካላችንን ይዳስሳል። ሰውነታችንን የመንፈስ ቅዱስ ቤተ መቅደስ ነው። ኢየሱስም ቤተ መቅደስ የጸሎት ቤት እንደሆነ አመልክቷል። እንግዲህ ሰውነታችን መቅደስ ወይም መንፈስ ቅዱስ ሊያድርበት የጸሎት ቤት ከሆነ እርሱ ራሱ በውስጣችን ሆኖ
ወደ እግዚአብሔር ዙፋን የሚደርስ ንጹሕና ኃይለኛ ጸሎትን ይጸልያል ማለት ነው። መንፈስ ቅዱስ መጸለይን ይወዳል። በመንፈስ የተሞሉትም መጸለይ የሚወዱት ከነዚህ የተነሳ ነው። ይህ ደግሞ አሰልቺና አድካሚ ግዴታ ሳይሆን አስደሳችና ጣፋጭ መብት ነው። ኢየሱስ የእውነት መንፈስ በመጣ ጊዜ እርሱ ያከብረኛል ብሎ ተናግሯል። ሰለሞን ቤተ መቅደሱን በመረቀበት ጊዜ የእግዚአብሔር ክብር ብርሃን ቅድስተ ቅዱሳኑን ሞላው። ከዚያም የተነሳ ካህናቱ ወደ ቤተ መቅደሱ መግባት ወይም ለማገልገል አልቻሉም። በግንባራቸው ተደፍተው እግዚአብሔርን አመለኩ፣ ክብርና ውዳሴም አቀረቡለት። ይህ የብሉይ ኪዳን ምሳሌ ነው። ደህንነትን ያገኘን ከሆነ የክርስቶስ ብርሃን በልባችን መቅደስ ያድራል። ስለ መንፈስ ቅዱስ ስንጸልይ ግን መንፈስ ቅዱስ እርሱ ጠቅላላ ሁለንተናችንን ማለትም መንፈሳችንን፣ ነፍሳችንን፣ አእምሮንና አካላችንን ይዳስሳል። መላውም ስብዕናችንን ያጎርፋል። በመጨረሻ ማድረግ የሚገባን ነገር ቢኖር መጠየቅ ብቻ ነው። በኢየሱስ ክርስቶስ ደም የነጻን ከሆነ የእግዚአብሔር ልጆች ነን። የመንፈስ ቅዱስ ጥምቀት ደግሞ የልጅነት መብታችን ነው። ኢየሱስም ይህን ስጦታ ጠይቀን እንድናገኝ ሲያደፋፍረን ጠይቁ፣ ፈልጉ፣ አንኳኩ፣ የሚጠይቅ ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል ብሏልና። ስለዚህ ያለ አንዳች መጠራጠር በእምነት ጠይቀው። ከእግዚአብሔር የምንቀበለው ሁሉ ከእግዚአብሔር ነው የሚሆነው። ሰይጣን በኢየሱስ ስም ለጸለይነው ጸሎት መልስ ሊሰጠን አይችልም። የሰማዩ አባታችንን መንፈስ ቅዱስን እንዲሰጠን ስንጠይቀው ሰይጣን ወደ ሰማይ ለማቅናት ሊረዳን አይችልም። ማንኛውም ርኩስና ቆሻሻ መንፈስ በመንፈስ ቅዱስ ውስጥ ማንነቱ ሰውሮ መምጣት አይቻለውም። እስቲ ኢየሱስ ራሱ የተናገረውን እናንብብ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አባት ከሆናችሁት ከእናንተ ማናቸውም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? ዓሣ ደግሞ ቢለምነው በዓሣ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት አብልጦ እንዴት መንፈስ ቅዱስን አይሰጣቸውም? ሉቃስ ወንጌል ምዕራፍ 11 ከቁጥር 11 እስከ 13። ይህ ነው እንግዲህ የመጨረሻው መልስ። ከዚህ የተሻለ ደግሞ ምንም ዋስትና ወይም ማረጋገጫ ሊኖረን አይችልም። አሁኑኑ ማድረግ የሚገባን ይህንን አነስተኛ አጭር የሆነ መልእክት ሰምተሃል። ጌታ በመንፈስ ቅዱስ ሊያጠምቅ ፈቃደኛ መሆኑን ተረድተሃል። በመንፈስ ቅዱስ የሚያጠምቅ ኢየሱስ ብቻ ነው። በመንፈስ ቅዱስ የሚያጠምቅ ኢየሱስ ብቻ መሆኑን አትዘንጋ። በአሁኑ ሰዓት እንኳ አብሮ ነው ያለው። ኃጢአትህ ሁሉ የእግዚአብሔር በግ በሆነው በጌታ ኢየሱስ ክርስቶስ ደም ታጥቧል ከሆነ ይህን ታላቅና ክቡር ስጦታ ለመቀበል ንቁ ነህ ማለት ነው። ሌላ የቤተ ክርስቲያን አገልግሎት እስኪደረግ እንኳ መጠበቅ የለብህም። በአሁኑ ቅጽበት እንኳን ኢየሱስ አብሮ ነው ያለው። ስሙን ማመስገን ጀምሮ አሁኑኑ ጠይቀው፣ ጌታን አምልከው። ኢየሱስ ክርስቶስን በመንፈስ ቅዱስና በእሳት ያጠምቅሃል። ኢየሱስ ይወድሃል። ከዚህም የተነሳ አንተም ሆንክ ማንም የጥንት ክርስቲያኖች ያገኙትን ሁሉ ማግኘት ትችላለህ። ኢየሱስ ይህን እንዲያደርግልህ እንድትወተውተው አይፈልግም። የወደደ ስለወተወትከው እንዳልሆነ አስተውል። ስለሚወድ አሁኑኑ በመንፈስ ቅዱስ ያጠምቅሃል።